እናቴ ባሌ ልጆቼ እና እናት ሀገሬ ከዛ በተረፈ ግን ማለት ነው እያንዳንድሽ ባናትሽ መተከል ትችያለሽ I don't care for about you እንዴ እኔ በባሌ መጣብኝ ሰው አልወድም ሲጀመር አልወድም ባሌ እኮ መከታዬ ነው ባሌ እኮ ሞገሴ ነው ባሌ እኮ ለኔ ሁሉ ነገሬ ነው ባሌ እኮ ማለት ለኔ የልጆቼ አባት ነው ባሌ ማለት ለልጆቼ አባቱ ነው ለልጆቼ ሞገስ የሆነ ነው እና በባሌ መደራደር አለብኝ ብላችሁ ታስባላችሁ ሰርቀሽ ዋናው ነገር ሰረኩም አልሰረኩም ግን ማሸነፌ ነው የሚሰረቅ ባል እንደው ከሰረኩኝማ ጥሩ ነው ባል ይሰረቃል እንዴ እኔ ቲክቶክ ስራ ዘመቻ ላይ ነው እንጂ ያየሁት እኔ አይቻል አቅም እኔ ባል እንኳን እኔ ሰርቆ አይደለም የምሬን ነው የምላችሁ ባሌ እንደው የሚማግጥ ሰው አይደለም ማግጦ ራሱ ከሴት ጋር ራሱ ባየው የምሬን ነው የምላችሁ ባየው ራሱ እኔ ዞር ብዬ ማላይ እኔ በነገራችን ላይ ችግር የለም ኩሩ ነው እሱ ግን ኩሩ ነው ሴት ልጅ ራሱን ሰላም እንዴነሽ ደናንሽ ከዛ ውጪ የለም ወንድ ጋር ነው ንግግሩ ምክንያቱም ወንድ ስለሆነ የሸለመጥማጥ ወንድ አልወድም እኔ አላገባምም ሲጀመር ሽማግሌዎቹ ልክልክያቸዋለሁ መቼ ነው የሰርግሽ ቀናት የምን ሰርግ ማነው የሚደግሰው እኔ ነኝ የምደግሰው ሰርግ እኔና ባሌ ሰርግ ልንደግስ ልበሉ እሁድ በልተን ሰኞ ልንራብ እሁድ እስክስት ብለን እንደው ብድራችን ላይ እስክስት እንድንል ጠላቶቼ ብዙ ናችሁ እኮ ድሮም አውቃለሁ እኔ ስንት ጠላት እንዳለኝ እኮ እሁድ እስክስታ ወርዳችሁብኝ እሰይ ደግ አደረግን ብላችሁ መሬቱን መታችሁብኝ ሄዳ ውስጥ ገብቼ እንድደግስ ሙቼ ነው ቁሜ እኔ እኮ የጭንቅላት ደሃ አይደለሁም እሺ ማፊ ሀቢብቲ ማፊ እኔ አልደግስም እሁድ በልቼ ሰኞ መራብ አልፈልግም እስክስ ብለሽ አንቺ ህልም አድርገሽ እስክስታሽን መተስቴጃለሽ እኔ በህዳ አይምሮዬን ጨናንቀዋለሁ ለማን ደስታ ብዬ እኔ ማልደሰትበት ከሆነ ለማን ደስታ ብዬ ነው እኔ ሰርግ ምደግሰው who are you ማሬ በህዳይ ላይ እስክስታ ምትመጪው አንቺ ማን ነሽ who are you እኔና እሱ ይመቸን ሌላው ትርፍ ነው እኔና እሱ ብቻ ይመቸን ፈታ ብለን ጽድት ብለን እንኖር እናቴ እኔ አሁን ጽድት ያለ አልጋ ላይ ከተኛው ጽድት ያለ ሶፋ ቢኖረኝ ጽድት ያለ ቤት ካለኝ በቂ ነው እናቴ ትርፍ ነው ሌላ እኔና እሱ እንዋደድ ብቻ ሰርጉ በኋላ ይደርሳል ሲጀመር አልደግስም ገጠር እጄ ነው የምደግሰው እኔ ስታገቢ ድንግል ነበርሽ ወይ ማን ነው ድንግል ማለት ምን ማለት እኔ አላውቅም አይጆም አላውቅም እኔ ማን ነው ድንግል ማለት ነው ስታገቢ ድንግል ነበርሽ ወይ ምንድነው ድንግል ያነው ቨርጅን ማለት ነው ወግዘኛ ቀይሬዋለሁ ቻርጀር ስጠኛቢ ማን ነው ድንግል የበለመጣ ማን ነው ድንግል እኔ አሁን ድንግል የሚባል ስም የለኝም የምን ድንግል ነው ድንግል ባናታችሁ ይፍረስ ምን በኔ ነው እንደሚጀምረው እኔ አሁን ድንግል ጥቁሪውን ነጭውን ቀይውን ሰማያዊውን ማቆ ነገር የለኝም የምታቁት ደግሞ ንገሩኝ እኔ የለውበትም ገብርኤልን እኔ የለውበትም አትነካኩኝ ድንግል ምንድነው ግን እንጃ ምንድነው ግን ድንግል የለም ምኑ የምን ድንግል ነው የምትሉት እናንተ አሮጊት ነሽ እኮ ታዲያ አሮጊት ድንግል የላትም እንዴ ምንድነው ድንግል እኔ አላቅም በቃ ስለ ድንግል አጠይቁኝ አሮጊትም ሊሆን ወጣትም ሊሆን የፈለኩት ሊሆን አይመለከታችሁ ድንጋይ ራስ
ፈጣሪው ትዕግስቱን ስጠኝ። ይኸው እኔ አሁን ስለ ድንግል አልጠይቁኝ። ሲወሰድም አላየውም፣ ሲሰጥም አላየውም። ምን እንደሆነም አላቅም። ይበላ ይሁን ይጠጣ ይሁን ምን አላቅ። መብቴ መሰለኝ። ቀስ በይ ምናምን የምትሉ ደግሞ ውጪ ውጪ። ማን ጠራሽ? ድሮም በራስሽ ነው የሚመጣ። ማልመችሽ ከሆነ ጎአወት። እንዲሁ ምን ጉድ ነው ዘንድሮ። ችግሬ አናቴ ላይ ይደንሳል፣ አንቺ አናቴ ላይ ትደንሻለሽ። ያው ልንገራችሁ፣ ዘንድሮ ችግር በአናቴ ላይ ይደንሳል፣ እኔ ደግሞ እሱ ላይ ደንሳለሁ። ምን አገባችሁ? ምን አገባችሁ? ዳሌ ያለሽ የምን ዳሌ? ማን ነው ጋይስ? ማን ነው ዳሌ? ቴንኪዩ የኔ እናት ክበሪልኝ። ይኸው ልንገራችሁ፣ እኔ ማለት ነው ስለ ድንግል ምናምን አትጠይቁኝ እዚህ ላይ። እኔ አሁን ባለትዳር ሁኜ አሁን ድንግል ነሽ ተብሎ ይጠየቃል። 2 ቀለበት አድርጌ አሁን ድንግል ነሽ አይከብድም? የምን ድንግል ነው? ቆየ እኮ ኸላስ ሄደ እኮ። እኔ አሁን እርጉዝ ነኝ እኮ። እርጉዙ ነውም ደግሞ ድንግል አለ እንዴ? የምን ድንግል ነው? እናንተ ጤነኛ አይደላችሁም? እናንተ አብዳችሁ እኔ ማበድ አለብኝ? እናንተ ጤንነት ከሌላችሁ እኔ ጤና ማጣት አለብኝ? እናንተ ዞረባችሁና እኔ መዞር አለብኝ? እኔ ባለትዳር እርጉዝ ነኝ። ምን እኔ በቅሎ ነኝ ቤት ውስጥ የሚቀልበኝ ባለቤቴ? ወይስ ባለቤቴ ምን ሊደልበኝ ነው ያስገባኝ ቤቱ? ካልወለድኩለት ምንም ካላደረኩልኝ ምን ሊያደርገኝ ነው ቤቱ ያስገባኝ? አረ እንደውም ጉድ ናችሁ። እርጉዝ ነሽ ብላችሁ እንዳትጠይቁኝ፣ ድንግል ነሽ ብላችሁ እንዳትጠይቁኝ። ድንግል ባናታችሁ ይፍረስ። ድንግልናሽን የወሰደው እሱ ነው እንጂ ማን ነው? ሌላ ማን ይወስዳል? ሌላ ማን ይወስዳል? ያው ነው፣ ሁሉም ድንግል ነው። ተገቢ ነው። እኔ ሲወስድም አላየውም እንጃ። እንዴት አላቅም፣ በቃ አላቅም። እንዴ አምላክ ትዕግስቱን ስጠኝ። እኔ በምክንያት ይኸው አንድ ወንድ ልጅ አንዷን ትቶ ከመጣ ትለያለሽ ማለት ነው። አንቺ በቃ ፎርጂድ ነሽ። አንቺ ብጤሽን ፈልጊ፣ ምንም ማድረግ አይቻልም። ይኸው ልንገራችሁ፣ ማንም ወንዶች በነገራችን ላይ የሚመቻቸው ጋር ነው የሚቀመጡት። ካልተመቻቸው አይቀመጡ። በጣም ከሚጠሉ ነገሮች ወንዶች ምን እንዳለ ታውቃላችሁ? ልንገራችሁ፣ በጣም የሚጠሉት ነገር ልንገራችሁ፣ ይቅርባችሁ። እውነት ድንግል የለም ክላስ። ማን ነው? የት ሄደ? ወዮ ድንግል የለም በቃ አለች። የት ሄደ? የት ሄደ? የት ወሰድሽው? እናቴ እኛስ ባለትዳር ሆነን ነው። አንቺ ደግሞ የት የምትሉ ወጡ እንደ ደውይለት ይመጣል። ማሬ ይኸው ባልሽን መቆጣጠር ያለብሽ አንቺ ነሽ።
ባልሽን የምትቆጣጠሪው አንቺ ነሽ። ግን ቦታ ከማይሰጣችሁ ሰዎች ጋር አትኑሩ። እውነቴም ትርፉ በሽታ ነው። ቦታ ከማይሰጣችሁ ከማያስብላችሁ ሰው ጋር አትኑሩ። ትርፉ በሽታ ነው። ትርፉ ጨጓራ ህመም ነው። ከዛ በተረፈ ደግሞ ልንገራችሁ፣ ባልሽ የት እንደሚውል ማወቅ አለብሽ። የት እንደሚያድር ማወቅ አለብሽ። የት እንደሚሄድ ማወቅ አለብሽ። ልንገርሽ፣ እኔ ሹክ ልበልሽ። ከዛ በተረፈ አትጨቃጨቂው። አይ የዋልኩበትን አልነግርሽም ካለ ካላስ ጨርሳችኋል። ካላስ ጨርሳችኋል። እሺ ጨርሳችኋል። እሱ እናቴ ጣፋጭ ለምዶ ከረሜላ የበላ ነው ውጭ። ይኸው ለዛ ማለት ነው። ይኸው ልንገርሽ እኔ ማለት ነው አንድ ወንድ ልጅ የት ነው የምትሄደው ሲባል ምን አገባሽ ካለሽ ካላስ ተይው፣ ፍቺው 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 ቦልኪው ቦልኪው ማሬ ቦልኪው። እቺ የታባቱ አይጠቅምሽም አይጠቅምሽም ቦልኪው። ባልሽ አንቺ ያልሽውን ነገር ካልገዛልሽ ፍቺው። ቦልኪው አጠጅ ፍሎቁን የታባቱ ልብ ሲሉ ልብ ይገኛል። ዳሞኝ ነው ሞትን ይመኛል አሉ። ፍቺው ፍቺው የታባቱ። ይኸው የት እንደሚውል የት እንደሚሰራ ስልክ ሲደወልለት ማን እንደደወልለት ማይነግርሽ ከሆነ ፍቺው። ወይም ላይ ፍቺው ሀላስ ከንዲወልል ልብ ስትይ ሌላውን ታገኛለች። ችግር ደግሞ ሀዊ እንዲህ አለች ብላችሁ ትፈቱ ይሆናል እኮ እናንተ የዋናችሁ እኮ ትፈቱ ይሆናል እኮ እናንተ። ሀዊ እንዲህ አለች ብላችሁ የባላችሁን ስልክ መጎርጎር የምትጀምሩ ሰዎች ነው። እኔ የለሁበትም እኔ የለሁበትም። የምር ግን ልንገራችሁ፣ የምሬን ነው። ይኸው ልንገራችሁ እኔ ማለት ነው አንቺ ፋራ ወይ ምን ልታዘዝ ማሬ አራዳዋ አፍሽ ስፋቱ ነይ ግቢና ተኝ ማሬ። ደደብ አህማዬ ምነትን እየነገርከኝ ነው? እሺ አሁን መቼ ነው የጀመረሽ? ትላንትና ባልሽን አስለቅመሽ አልቀ እሺ አንተ ሴት አሰዳቢ እንዳንተ አይነቱን አስረግዞ እየጠፋ ይኸው ሴቶች ልጅ ይዞ ቁጭ ያሉት። ናውጣ ሌባ። ዛሬም አምሮብኛል። ጸጉሬን በጥርጥር አድርጌ አበጥሬ ነው ጸጉሬን ያለኝን አበጥሬ ምናምን ነው የመጣሁት። ዛሬ ባሌ የለም ስራ ሄዷል። እና አሁን ምን መሰላችሁ እኔና ባሌ የምንገናኘው እራት ላይ ብቻ ነው። እራት ብቻ ነው የምንገናኘው። እና አሁን ምግብ አልሰራም። እኔ ምግብ ኩሽና አልገባም። ኩሽና ማልገባው ለምን እንደሆነ ታውቃላችሁ? ስራ ነው የምውለው፣ ስራ ቦታ ነው የምውለው። እና ልብሱንም እንደው ደስ ያለኝ ቀን እሱ ደስ እንዲለው አጥብለታለሁ እንጂ አላጥብም። እሱም ደግሞ ችግር የለም ነው የሚለኝ። እና እላቸዋለሁ። እሷም አረገዘች፣ እሱም ጥሏት ጠፋ።
ሺቲ ላሳያቸው። አሁን ሺቲ 6ቱ ፍሬ 100 ድርሃም ነው። አሁን የስራ ሰዓት ነው። ስራ ሰራለው። ከዛም በኋላ ለወሬ እንመለስበታለን። እሺ አሁን ትንሽ ሸቀል ላርግና ከሽፎኑ ከሺቲው ከቀሚሱ ከዛን እንመለስበታለን። እሺ እንመለስበታለን። ከዛን ደግሞ እንጂ አልተቻለም እናቴ ወሬ ብቻ ሞቱ ማች ፕሮብሌም። አሁን ሺቲ 6ቱ ፍሬ 100 ድርሃም ነው። ማዝ የምትፈልጉ ግቡ። በጣም የሚያማምሩ ሺቲዎች አሉ። የምትፈልጉ እየገባችሁ እዘዙ። አሳያችኋለሁ። በጣም ነው የሚያማምረው። ልጁን ልቀቂ ወዲያት። እኔ አለቆም ባሌንማ እናቴ እኔ